10 የተልባ የጤና ጥቅም። አንድ ተልባ በጠቃሚ የምግብ ይዘቶች የተሞላ ነው። ከጥንታዊ ስልጣኔ ጀምሮ የተልባ ፍሬ ለጤና ጠቃሚ ከሚባሉት ውስጥ ይመደባል። ቡናማ እና ወርቃማ አይነቶች አሉ። ሁለቱም ተመሳሳይ ጠቀሜታ አላቸው። አንድ የሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ የካሎሪ፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ 3 ፋቲ አሲድ፣ ቫይታሚን ቢ1 እና ቢ6፣ ፎሌት፣ ካልሺየም፣ አይረን እና ማግኒዚየም ይዘት አለው። ተልባን ለጤና ተመራጭ የሚያደርገው የኦሜጋ 3 ፋቲ አሲድና የፋይበር ይዘቱ ነው። ተልባ በኦሜጋ 3 ፋቲ አሲድ የበለጸገ ነው። በተለይ የሥጋና የወተት ተዋጽኦዎችን ለማይወስዱ ወይም ለማይጠቀሙ ሰዎች የተልባ ፍሬ ሁነኛ የኦሜጋ 3 ምንጭ ነው። መሰል የምግብ ይዘት ያላቸው የልብን ጤንነት ለመጠበቅና ጭንቅላት ውስጥ ደም እንዳይፈስ እንደሚረዱ ጥናቶች ያሳያሉ። ተልባ ካንሰርን ሊከላከሉ የሚችሉ ውህዶችን ይዟል። እነዚህ ውህዶች የአንታይኦክሲደንትና ኢስትሮጅን ባህሪ ስላላቸው እንደ የጡትና የፕሮስቴት ካንሰር የመያዝ ዕድልን በመቀነስ ጤንነትን ይጠብቃሉ። ተልባ ከፍተኛ የፋይበር መጠን ይይዛል። ተልባን የዕለት ተዕለት ምግብ በውስጥ ማካተት የምግብ መፈጨትን ከማሳለጡ በላይ የምግብ መፈጨት ሥርዓት ላይ የሚሳተፉትን ጤንነት ያሻሽላል። ተልባ የኮሌስትሮል መጠን ይቀንሳል። ጥናቶች እንደሚያሳዩት ከሆነ በቀን 3 የሻይ ማንኪያ ተልባ ለወራት መመገብ የመጥፎ ባድ ኮሌስትሮል መጠንን እጅጉን በመቀነስ ጥሩ ጉድ የሚባለውን ኮሌስትሮል ይጨምራል። ይህም ዕድሜያቸው ከ45 ዓመት በላይ የሆኑ ሴቶች ላይ ጎልቶ ታይቷል። ይህም የሚሆነው በተልባ ውስጥ ያለው ፋይበር ከሐሞት ፈሳሽ ጋር በሚጣበቅበት ጊዜ ከሰውነት ስለሚወገድ ነው። ከዚህም ጋር ተያይዞ የልብን ጤንነት ለመጠበቅ ይረዳል። ተልባ የደም ግፊትን ያስተካክላል። ተልባ የደም ግፊትን እንደሚቀንስ ብዙ ጥናቶች አሳይተዋል። በቀን 3 የሻይ ማንኪያ ተልባ መመገብ ለዚህ ይረዳል። ተያይዞም የሌሎች ተጓዳኝ በሽታዎች ተጋላጭነትን ይቀንሳል። ከፍተኛ የፕሮቲን መጠን አለው። ተልባ በጣም ጥሩ የሚባል የፕሮቲን ምንጭ ነው። በዚህም ምክንያት የሰውነትን በሽታ የመከላከል አቅም በመጨመር ኮሌስትሮልን በመቀነስ ካንሰርን በመከላከልና በጸረ ፈንገስ ባህሪው ወደር አይገኝለትም። የሥጋ ተዋጽኦ ለማይወስዱ ሰዎች ተመራጭ ነው። ተልባ የደም ስኳር መጠንን ለመቀነስ ይረዳል። በዓለም አቀፍ ደረጃ የስኳር በሽታ ዋነኛ የጤና ችግር እየሆነ መጥቷል። የስኳር በሽተኞች መደበኛ አመጋገባቸው ላይ ከ1 እስከ 2 የሻይ ማንኪያ ተልባ እየጨመሩ ቢያንስ ለ1 ወር ቢመገቡ በአስገራሚ ሁኔታ የስኳር መጠናቸው ይቀንሳል። ይህም የሆነው የተልባ ፍሬ በውስጡ ባለው የማይሟሟ የፋይበር ይዘት ምክንያት ነው። ተልባ የሰውነትን ክብደት ለመቀነስ ይረዳል። በተለይ በየሰዓቱ ምግብ መመገብ ለለመዱ ሰዎች ተልባን ከ1 እስከ 2 የሻይ ማንኪያ በሚጠጡት ፈሳሽ ውስጥ በየቀኑ መጨመር የረሃብ ስሜትን ያስወግዳል። ምክንያቱም በተልባ ውስጥ ያለው የሚሟሟ የፋይበር በጨጓራ ውስጥ የምግብ መፈጨትን ያዘገያል። በተጨማሪም የረሃብ ስሜትንና የምግብ ፍላጎትን ይቀንሳል። እርጅናንና የሆርሞን መዛባትን ይቀንሳል። የተልባን ፍሬ በተለያዩ የምግብ አይነቶች ውስጥ በመጨመር መመገብ እርጅናን ከመከላከሉ በተጨማሪ የሆርሞን መዛባቶችን ያስተካክላል። ምንጮች ሶርሰስ ሃርቫርድ ስኩል ኦፍ ፐብሊክ ሄልት፣ ሜዮ ክሊኒክ፣ ናሽናል ኢንስቲትዩትስ ኦፍ ሄልት፣ NIH፣ አሜሪካን ሃርት አሶሲዬሽን፣ ፐብሊሽድ ክሊኒካል ስታዲዝ። ቪዲዮውን ከወደዱት ላይክ በማድረግ ለሌሎችም ሼር ያድርጉት። ቸር እንሰንብት።